እግዚአብሔር የሚጠይቀን ያዋጋ ባንከፈለው ጌታችንና መድኃኒታችን ኢየሱስ ክርስቶስ ከፈለልን። አሜን ነው። ስለዚህ ኢየሱስን የሚወደድ ይገባል። ደስ የሚል ይገባል። እግዚአብሔር ዓላማ ነው። እግዚአብሔር ሁላችንም እኔና ለእናንተ ዋለላችሁ ያዳሙ የደግሜ የተናገርኩ ነው። ሰው ፈቃድ ያለው ብያቸዋል። ሞትን መምረጥ ይችላል፣ ህይወትን መምረጥ ይችላል። እግዚአብሔር ህይወትን በር ከፍቷል። በማን በኩል ካላችሁ በጌታችንና በመድኃኒታችን በኢየሱስ ክርስቶስ በኩል የዘላለም ህይወት የሚያስገኝ መንገድ ከፍቷል። አዲስ ምዕራፍ ተከፍቷል። ያኔ በአዳም ሙታን ነበር፣ ወደ ሲኦል ነበር የምንወርደው፣ ምንም እድል ፈንታ የለም። ጌታችንና መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ ግን አንድ ነገር አደረገ። አስቀድመው ሕግን በመጠበቅ ባለመቻላቸው የሕግ እስረኞች ናቸው። የሙሴ ሕግ እስረኞች የሙሴ ሕግ ምን እስረኞች። ከዚህ የተነሳ ሰው ፍጹም ሰው ሆነ የመጣው ጌታችንና መድኃኒታችን ኢየሱስ ክርስቶስ ሕግን በመፈጸም ከሕግ ባርነት ሲጀመር ነፃ ነው። ከዛ ሕጉ ደግሞ በመጨረሻ ሞት አውጆብናል። እንሞታለን። እንነግራቸዋለን። በመገነት መካከል ካለው ዛፍ ብትበላ ትሞታለህ ብሎ እግዚአብሔር ተናግሯል። ስለዚህ አዳምና ሔዋን የበፊቱ እናትና አባቶቻችን ደግሞ በልተዋል። ስለዚህ ሞት ተፈርዶባቸዋል። ስለዚህ ይሄ ሞት ፍርድ መነሳት አለበት። ሞት የሚሻረው በሞት ነው። ሞት የሚሻረው በሞት ነው። ዝም ብሎ ሸምዶ ማለፍ አይቻልም። ስለዚህ ጌታችንና መድኃኒታችን ኢየሱስ ክርስቶስ ወደ ቀራንዮ ተጓዘ። የራሱን መስቀል ተሸክሞ ወደሚሰቀልበት መስቀል ሄደ። ከዛ በኋላ በመስቀል ላይ ወገኖቼ ደግሜ ልንገራችሁ፣ በመስቀል ላይ የሚያሰቃዩ ስቃይ አለ። እጅግ የከፋ ስቃይ አይቶ ነው የሚሞተው። ምክንያቱም መጽሐፍ ሲናገር በመስቀል ላይ የሚሰቀል እሱ በእንጨት ላይ የሚሰቀል የተረገመ ነው። ኢየሱስ ክርስቶስ ጻድቅ ሆኖ ሳለ ስለኛ ስለእናንተ ኃጢአት በመስቀል ላይ ተሰቅሎ ስላደረገ የኔና የእናንተ እርግማን አነሳ። አሜን ነው። አነሳ። ምን ማለት ነው? እስካሁን ድረስ እኛ የጠየቀን ነገር ክፈሉ፣ አድርጉልኝ፣ ስጡኝ ያለን ነገር የለም። እንዲሁ መልሰው ፍቅሩና ወዱ ከፍቅሩ የተነሳ ለዚህ ነው ራስን ከመስጠት ይልቅ ፍቅር ምንም የለም። እግዚአብሔር ፍቅር ነው የምንለው በተግባር። ስለዚህ ኢየሱስ መስቀል ላይ ሲሞት እርግማን ስለሆነ በመስቀል ላይ የሚሰቀልና የሚሞት የተረገመ ስለሆነ እሱ ቅዱስ ነው። ነገር ግን የኔና የእናንተን እርግማን አነሳ። ከእርግማን በመጀመሪያ አነሳ። ሁለተኛ ደግሞ ሞት ተፈርዶ ባይሞት አሁን ትርጉም የለም። ስለዚህ ኢየሱስ ክርስቶስ በመስቀል ላይ ምን አደረገ? ሞተ። በመስቀል ላይ በመሞቱ ደግሞ ለዘላለም በእኔና በእናንተ ላይ በምድር ብቻ አይደለም ወደ አፈር መግባት፣ በሰማይ ወደ ሲኦል የምንገባበትን የሞት አነሳው። አለሉ